ከዕለታት አንድ ቀን አንድ ሴት ነበረች። እሷም ሴት እቃዋን እያጠበች እያለ ቤቷ ጀርባ 3 ሽማግሌዎች ተቀምጠው ታያለች። ከዛ ወደ ሽማግሌዎቹ ትሄድና ትተዋወቃቸዋለች። አንደኛው ፍቅር ነኝ ይላታል፣ አንደኛው ሀብት ነኝ፣ አንደኛው ደግሞ ስኬት ነኝ ይላታል። እና እንዲገቡ ትጠይቃቸዋለች። እነሱም ባልሽ አለ ይሏታል። አይ የለም ብላ ስትል እንግዲህ ባልሽ ከሌለ አንገባም ይሏታል። ከዛ ትንሽ ቆይቶ ባሏ ይመጣል። እሷም ትወጣና ባሌ መጥቷል አሁን መግባት ትችላላችሁ ብላ ስትላቸው አይ ከሶስታችን አንዳችንን ብቻ ነው መምረጥ የምትችይው እና የቱን ትመርጫለች ሲሏት እሺ ባሌ ልጠይቅ ትልና ባሏ ጋር ሄዳ አንዱ ስኬት ነው፣ አንዱ ፍቅር ነው፣ አንዱ ሀብት ነው፣ የቱን ልምረጥ ብላ ስትለው ፍቅርና ግባ በይው አላት። ከዛ ሄዳ ፍቅርና ግቡ ብላ ስትላቸው ሀብትም ስኬትም ተከትለው መጡ። እንዴ አንዳችን ብቻ አይደለ እንዴ እንገባለን ያልነው ብላ ስትል አይ ፍቅር የገባበት ሀብትም ስኬትም አብሮ ተከትሎ ይገባል አለ ይባላል።